ስካት ማቲ ራፐር፣ ዳይሬክተር፣ ሶንግራይተር፣ አዎንታዊ ሂፕሆፕ አርቲስት እና ቢዝነስማን። ይሄኛው ስካት እንዴት መጣ? ስካት ናታኒ ብራውን ይባላል። ሰው ከቶፍ ማድረግ ከላይ ሊማስወጣት በጣም ማስተራርኩ ነገር በአንዳንድ ሰዎች እቺ ነገር ጫራ አድርጎብህ ያልፋል። ምድር ለወገኑ ብሎ ይጋደላል። አዎ እሱ ርቦት ለሌላው ያጎርሳል። አዎ እሱ ሞቶ ለሌላው ይኖራል። አዎ እሱ ጠምቶት ወገኑን ያጠጣል። የመጀመሪያው የኢትዮጵያ ሯጭ እንግሊዘኛ በደንብ የሚያወራ መባል ስለምፈልግ እንግሊዘኛ ቀለጣጥፍ የማወቅ ፈልጋለሁ። እኔ ከኔ ጋር ነው ውድድሬ። የተሻለን ስካት ፈለኩኝ፣ የተሻለ ቦታ ደረስኩኝ። ያኔ የትም ቦታ ላይ አዲስ አበባ ላይ ወስደህ ብትለኝ ነው የምልህ በስማን ፍቅሮኝ ነው የምወጣው። ያራዳ ልጅ ነው እንተዋወቃለና የምሬን ነው የምልህ። እኔ ሞጣ ስለኔ ምንም ነገር ቢያወራ ደስ ነው የሚለኝ፣ ምክንያቱም በጣም ነው የምወደው፣ ያስቀኛል። ልክ ሳስከፍተው ከታች ውረድ እየተባልኩ ነው፣ ሰዓት አልቋል እየተባልኩ ነው። ላይክ ሻርፕ ነው ፖዝ አስደርጌው የሺ ውበት አረግ በውበት አንደኛ ወይ ነው ራፕ ያኖራል። what's your brand ብራንድ ከነገ ያገናኘዋል ወይ እንስራለን የምትለኝ ነው። ሴንስለስ ቴክኒሻል ግን maybe I'll find a way። እንዴት ነው ብር እየሰራ ያለው አንተ? እንዴት ነው እኔ ቀስ ብዬ ቢዝነስ መስራት የምችለው? የሶላር ሲስተም ግራቪቲ አለ፣ የዓለም ግራቪቲ አለ። የዓለም እንቅስቃሴ ማለት ቢዝነስ ነው። ለምንድነው የምሰራው? so the best quality ነገር እንሰራው the best quality makes the best money። እንደዚህ መሆን ይፈልጋሉ። እንደዚህ ብሎ ቀጥታ እሱን የምትከተለው ከሆነ ይቅርታ አድርግልኝ ማለት ማልፈልገውን ቃልና አንተ ሀብታሞች አይሰጡህም። እንዲያማለን ሌጋሲውን ነው ገደል ነው የምታስገባበት። ያንተ ልጅ ሲያድግ ጠብቆ አስተምሮ ይሰጡታል። ሁሉም ሰው ይውደደኝ፣ ሁሉም ሰው ይቀበለኝ ያልክ ቀን ማንም ሰው አይቀበልም። እንትና የት ጸጉር ቤት እንደገባች ዛሬ እኔ ምን አገባኝ። ቢኒያም የሚባል ማናጀር ነበር። እሺ በአካል የለም መንፈሳዊ ማናጀር፣ ስልክ ላይ ብቻ ነው የምታገኘው። ምንድነው እንደ በ10 ቀን ውስጥ 10,000 ሰብስክራይበር መጨመር ከቻልክ 100,000 ብር ለፈለከው ቻሪቲ ኦርጋናይዜሽን አስገባ። እኔ 100,000 አስይዛለሁ።